ዋው ሎሎ እንዴት ነው የምታምሩት? ሰርጋችሁ መቼ እንጠብቅ? የኔ ፍቅር፣ የኔ ውድ፣ የኔ ልዩ፣ የኔ ስጦታ በጣም ነው የምወድክ፣ በጣም ነው ማከብርክ፣ በጣም 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 ነው ደግሞ ማፈቅርክ። እሺ ሀሳብህን ይብላልህ፣ ያሰብከው ሁሉ ይሳካልክ፣ ጤናህን እድሜህን ረጅም አድርጎ ይስጥህ። ምንም በቃ ምንም አይጉደልብህ። በጣም ነው ወድ ቁንጅና ምንድነው? ሰዎች ንገሩኝ። እኔ እሷን በማየት ተብረከረኩኝ። ውበት ከእሷ ጋራ ነው የተፈጠረው። ቃላቶች አጥሩኛል እኔ እንኳን ላወራው። ውበትና ቁንጅናሽ ይማርካል ለሚያይሽ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እኛ በጣም ደህና ነን። እንግዲህ ከቆይታ በኋላ እኔና ኤፋ ተመልሰናል እንደምታዩን እና ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ እንግዲህ ለየት ባለ ሀሳብ መተንላችኋል። እንግዲህ እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ አደርጋለሁ እና ዛሬ እንግዲህ ከአፍሪካዎቹ ጋር ነው የመጣ ነው። ከአፍሪካዎቹ ጋር ዛሬ ከአፍሪካ ሰዎች ጋር ነው የመጣ ነው። እንግዲህ በቃ ስታዩቸው በጣም ተወዷቸዋላችሁ ሁለቱንም ማለት ነው እና ቤተሰቦቻችን ዛሬ አሪፍ ቆይታ ይኖረናል። በቃ ለአፍሪካዎቹ ማለት ነው የሚገራርሙ ጥያቄዎች አዘጋጅተናል። እኔና ኤፋ አብረውን ነበሩ። እነሱ ልብሳቸውን ሊለብሱ ሄደዋል። እኛ ደግሞ እንግዲህ አሪፍ ፕሮግራም አዘጋጅተን እዚህ እንጠብቃቸዋለን። ሲመጡ እናንተ የምትወዱትን የምትጠብቁትን ምርጥ ጥያቄ እንጠይቃቸዋለን አይደል ኤፋ? የሚገራርም ጥያቄ አዘጋጅተናል። ቤተሰቦች የሚገራርሙ ወሳኝ የሆኑ ጥያቄዎችን አዘጋጅተናል። እንደገና ደግሞ ጨዋታም አለ። እንደምታዩት ምርጥ ጨዋታም አዘጋጅተንላችኋል። ይኸው እዛ ጋር እንደምታዩት አልታማም ቤተሰቦች ምርጥ ጨዋታም አለ። አሪፍ ቆይታ ይኖረናል። ውድ ቤተሰቦቻችን ከኛ ጋር ቆዩ። የሆነ የቆየ ቂም አለብን በጣም ብዙ ጊዜ እኔና ኤፋ ልንጠይቃቸው የምንፈልጋቸው ጥያቄዎች አሉ። እስከዛሬ ግን ያልጠየቅናቸው ማለት ነው። አልተጠየቁም፣ ጭራሽ አልተጠየቁም እና እነዚህን ጥያቄዎች እንጠይቃቸዋለን። ደግሞ አሪፍ መልስ እንፈልጋለን። አሪፍ መልስ ከሌለ ያው እንቀጣቸዋለን። ሌላው ደግሞ ማለት ነው አብርሽ በጣም አናዶኛል ዛሬ። በቃ የሆነ በጣም አይደለ እኔ በተለይ እኔ ተሰምቶኛል። ጊዜ እየሰጠን አይደለም ቤተሰቦች። አንዱ ጥያቄ እሱ ነው። እኔ በቃ በጣም እንትን ስላለኝ አንዱ ጥያቄ እሱ ነውና አብርሽ ጣል አድርጎናል። ሩታ ትናንት ያው ቪዲዮ ላይ ጥሰት አብዝተሻለች አለች። እሷ ላይ በስመ አብ እንዳነፈሩኝ በተለይ ሩታ ምን እሺ ነው አንተ ሳጮልል ዛሬ በደንብ ካላወሩ ምን እሺ ነው የምንላቸው። በተለይ አብርሽ እኔ እንደ ሩታ ቀያየርበታለሁኝ። ዛሬ ቀያየርበታለሁኝ። በቃ ጭስ ነው መሆንበት። እኔ በቃ ማያቀት አይሚ ነው መሆንበት። ያምር ባራዲያ ቋንቋ ይሁን በቃ እንደሸጊዩ አይገባውም ሁላ ዛሬ የምቀየርበትን። ኧረ በቃ እኔ ከሩታ ነው የተማርኩት እና ማለት ነው። እና ይሄን ቪዲዮ ከወደዳችሁት ስትጀምሩ በላይክ ጀምሩ። እንደገና ደግሞ አዲስ የሆናችሁ እዚህ ቤት ላይ ያልተቀላቀላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። እንዲሁም ደግሞ ቪዲዮአችንን ከወደዳችሁት ሌሎች ደግሞ እንዲያዩት ሼር በማድረግ ተባበሩን። አሁን እንግዲህ እና አብርሽን እንጠብቃለን፣ ግን ትንሽ ቆዩብን። ምን አስበው ነው? እኔ ሁለቱ ሲሆን ማለት ነው ቤተሰቦች ሰዓት ያረፈሉብን እንዴ? ሰዓት ይከበረልን እንጂ እኛ እኮ በቃ በጥበቃ እነሱ ሁለቱ አንድ ላይ ኑ ማለት በቃ እዚህ ለነገሩ አልፈርድባቸውም። ሊለብሱ ስለሆነ ደግነቱ በልቼ ነው የምወጣው እንጂ ባልበላ አንጀቴ ቢሆን አልችልም። ኧረ እኔም አልችልም ነበር ስለበላው ነው። እና እንግዲህ ቤተሰቦቻችን እንጠብቃቸዋለን እስኪመጡ ድረስ። ዋው እንዴ በላው እንዴት ነው የምታምሩት! ዋው ኧረ ምን እሺ ነው እንደዚህ አታርግ እንጂ ወንድሜ። እንዴት ነው ያማረባችሁ!
አምሮብናል። በጣም ነው ያማረው። ማን ያማረበት? ኧረ ሁለታችሁም አምሮባችኋል ነው ሲመስለኝ እኔ ነኝ ያማረበት። ኧረ እንደው ሩታ ነው ያማረበት። ሩታ እንደውም የሌለ ነው ያማረባት። ሁለታችሁም አምሮባችኋል ወንድሜ እንዳይከፋክ። በቃ ለኔው ፍቅሯ ግኔው ሳቋ ስንቄው ለኔማ ፍቅርሽ ኑሪልኝ ደምቀሽ ታይልኝ ሁሌ ማማ በቃ ለኔው ፍቅሯ ግኔው ሳቋ ስንቄው ለኔማ ፍቅርሽ ኑሪልኝ ደምቀሽ ታይልኝ ሁሌ ትዕግስቲቱና ንጉሱ አረፍ በሉ ዛሬ ለእናንተ እና እንግዲህ ውድ ቤተሰቦቻችን ይሄው እንደምታዩቸው እንግዶቻችን መተውልናል። እንግዶቻችን እንኳን ወደ ስቱዲዮአችን በሰላም መጣችሁ። እንኳን ደህና ቆያችሁ። ዛሬ እንግዳ ሆነናል። እንግዳ ናችሁ ዛሬ እና ወደ ስቱዲዮአችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስቱዲዮአችንን ግን እንዴት አያችሁት? በጣም ያምራል። አየሩ ጋሽ ደህና ነገር እንጀራ ነገር አይሻልም? ሽልጦ ሽኬን ነው የምናመጣው። ግን እኮ እንደዚህ አይነት ነገር ችግር አለው። ፋዘር የተገኘውን ይሉ ምን ችግር አለው? አይ እኔ ያመኛል ያለመድኩትን አልበላም። ከእንጀራ ጋር ይኸውልህ ዳቦ እንደዚህ አይነት ምግብ የለም። ግን እኛ ያለውን ነገር ይዘንሉት እንምጣ። ሽልጦ የለም አሉ። ሽልጦ የለም። ባቄላ አምጡ። በቃ ባቄላ ነው የሚመጣው። ጽጌ ታውቂያለሽ? እግዚአብሔር ያላቅም እንደዚህ አይነት ነገር ባቄላ የት ነው ሲጀመር? ሱቅ ውስጥ ብላ ምሽጣ ሱቅ ውስጥ ምናምን የማይሸጠው መንገድ ላይ እናገኛለን። ኧረ እሺ፣ ባቄላ ልክ ነህ፣ መንገድ ላይ ይገኛል። ግን ደግሞ ለአሁን ምን እናብላ? ደህና ነገር ይብሉ። እያንቀጠቀጣቸው እኮ ነው። ያው እንዲህ ስትነካቸው እያንቀጠቀጣቸው። ለምን አይገቡም? አብርሃም ለምን እስታቆማቸዋለሁ? ይዘላችሁ እንምጣ። አብርሃም ና እንሂድ። ለምን መኪና ውስጥ አልገባም? አበላሽባችኋለሁ። ኧረ ምንም ችግር የለውም። ኧረ ችግር የለም። ያዛቸውና እኔም አብርሃም እኔ አልሰከርኩም። እሺ ሩታ እንጂ ሰከረች። ኧረ እኔ አልሰከርኩም በእውነት። ቆይ መኪና አለ ልቁጠር። 1 2 3 4 5 6 7 8 9 10 አይ